ሰላም ጤና ይስጥልኝ። አባ ጉራያ ነኝ። የተከበራችሁና የተወደዳችሁ እንደምን ከረማችሁ? ዛሬ እንግዲህ ተወዳጁና አንጋፋው የራያ ራዩማ ድምፃዊ አርቲስት በላይ ዘነበን በተመለከተ አዲስ ነገር ይዘን መጥተናል። ወራምዋ ሰሰይ ገና ፈልጋ ቆልዓ ራያ ሽታለሙኔ የመሳሰሉትና ገና ወደ ህዝብ ያልደረሱ በርካታ ስራዎች በስቱዲዮ ያሉት ተወዳጁና አንጋፋው ድምፃዊ በላይ ዘነበ በራያ ህዝብ ታሪክ በራያ ህዝብ ልብ ውስጥ በከፍተኛ ፍቅርና ቁጭት ነግሶ የሚኖር ተወዳጅ ድምፃዊ ነው። ታዲያ ይህንን አንጋፋና ተወዳጅ ድምፃዊ በላይ ዘነበ ለብዙ ዓመታት በከፍተኛ የነርቭ ችግርና በአይምሮ መታወክ ምክንያት እየተሰቃየ እንደሚገኝ ሁላችንም የምናውቀው አሳዛኝ ታሪክ ነው። ታዲያ ሁሉም የራያ ሰው ተወዳጅ ድምፃዊ በላይ ዘነበን በገንዘብም በሐሳብም ለመታደግ ብዙ ሙከራ እየተደረገ የነበረ ቢሆንም ለዚህም የተከፈለውን ዋጋ አርቲስት በላይ ዘነበን በመጠየቅ በሐሳብም በገንዘብም የተከፈለውን ዋጋ እያመሰገንና እያደነቅን፣ ነገር ግን ተወዳጅ ድምፃዊ በላይ ዘነበ ሙሉ በሙሉ ጤናው ባለመመለሱ ምክንያት አሁንም ተወዳጅ ድምፃዊ በላይ ዘነበን ለማገዝ ብሎም ሕክምና ለማግኘት የሚደረገውን ጥረት እንደገና ጀምረናል። በሀገራችን ኢትዮጵያ በአዲስ አበባ ብቻ ከ90 ሺህ በላይ አረጋውያንና የአይምሮ ህሙማንን እየታደገ ያለው በዶክተር ቢኒያም መስራችነት የሚመራው ግዙፉ ተቋም መቄዶንያ ተወዳጁና አንጋፋው አርቲስት በላይ ዘነበ ሂደን ባነጋገርናቸው መሰረት አርቲስቱን ተቀብሎ ለማከምና አስፈላጊውን ድጋፍና እንክብካቤ ለማድረግ እሽታቸውን ገልጸውልናል። ለዚህም ደግሞ መቄዶንያ ተወዳጁ አርቲስት በላይ ዘነበን ተቀብሎ አስፈላጊውን ሕክምና ለማድረግ ከወዲሁ ዝግጅታቸውን እንደጀመሩ አረጋግጠውልናል። ከድምፃዊ ቤተሰብ ጋር ባደረግነው ውይይት የተወዳጁ ድምፃዊ በላይ ዘነበ ቤተሰቦች ማለት ናቸው ልጃቸውና ወንድማቸው ሄዶ በመቄዶንያ እንዲታከምና አስፈላጊውን እንክብካቤ እንዲደረግለት እሽታቸውን የገለጹልን መሆኑን እየገለጽን ተወዳጁ ድምፃዊ በላይ ዘነበ በነገው ዕለት እሁድ ዕለት ማለት ነው አዲስ አበባ ይገባል። በአዲስ አበባና አካባቢዋ ዙሪያ የምትኖሩ የራያ ራዩማ ተወላጆችና የራያ ባህል ወዳጆች ኢትዮጵያውያን በሙሉ ግዙፉ ተቋም መቄዶንያን በቁሳቁስና በገንዘብን እንድትረዱ ከወዲሁ አደራ እያልን፣ ከዛ በመቀጠል ደግሞ ተወዳጁ ድምፃዊ በላይ ዘነበን ለመርዳት በምናደርገው ማንኛውም ፕሮግራም ላይ ከወዲሁ እንድትዘጋጁበት ታላቅ ጥሪ እናቀርባለን። ድምፃዊ በላይ ዘነበን በአካል ሄዳችሁ መጠየቅ ለምትፈልጉ ደግሞ አያት 49 የሚገኘውን ግዙፉ ተቋም መቄዶንያ ሄዳችሁ በአካል መጠየቅ የምትችሉ መሆኑን ከወዲሁ እናሳስባለን። እናመሰግናለን። ለምናደርገው ማንኛውም ፕሮግራም ከጎናችን እንድትሆን ደግሞ በትህትና እንጠይቃችኋለን። እናመሰግናለን። حلال ويا رجال حدهم قربهم ويا حلال تقدم ما تسمع